ኮፍያ ያና አባት ለሞሚያ ነው እናሱ ታይ ለመጋበዝ ልጅ ለመተያየት ነው። አይ ደስ አይበልሽ ሳምርዬ፣ በእናትህ ታርጌት አታስሞይም። እንዴት ይሻላል? ይሞላልሽ የለም የሚሞላልሽ አይኖርኩ ደግሞ ጥጋብሽ ያ ጥጋብ አለብኝ። ጋይስ ሄዱበት እስቲ ሰኞ ፊልም ምርቃቱ ላይ ጋብዘሽ ነው የምገባው። በቃ ትሪፕል ለመጋበዝ ታይ የመድኃኒዓለም ስራ አይታወቅም። ትሪፕል ፋሚሊ ማስጋበዝ አለብን። ማርያምን ታይሚንግ ትሪፕል ታይሚንግ አይኔ ላይ ታይቶኝ እኮ ነው። ጋይሰን ግን የሚያስቀጣኝ ሰው ልጣ ማስቲካ ጋብዛት። አይ ተው ነው እኮ የግብዣው ነገር ተሰኗል ሙሉ ለሙሉ። ኤቪደንስ ሊያዝ ብዬ ነው። በጣም ነው ስናፕ የምታደርጊው። እንግዲህ ምንድነው እንደ እኛ ቤት እንንቀሳቀስ እንጂ እግዚአብሔር ይመስገን እኛ ጋር ቤተሰብ ደብል ነው አሁን ሲጀምር። ቴንክ ዩ ጋይስ። ሜምበር አዲሱ ብላሽ በጣም መሰለኝ። ቢያንስ ኢንካውንተሩ እንኳን ቢያበራልኝ ባልጋበዝ። ያው ያለኛው ቆይ ምን አገባ እኮ ደብል ፋሚሊ እስቲ ብላክ ወንድሜ ካለ እስቲ ከቻለን እናብራው እስቲ ኢንካውንተሩ አሁን የሰጠኝን ከቻለን እንጋበዝ። 2 ኪሎ ጥብስ ጋብዛለሁ ብላለች። ሰኞ ፊልም መምረቃት አለብን። ከቻለን እንትን ሲቲ ሞልተን እንጋበዝ። ካልሆነ ደግሞ ኢንካውንተሩን ያብራልኝ እስቲ። ደብል ኤኒ ጊፍት ደብል አመላጣ ወጥቷል መሰለኝ እንጂ ዝም አይለኝም ነበር። ይታያል እኮ ከላታው እስከዚህ ቆንጆ ኤቭሪባዲ ታብታብ እያደረጋችሁ ያዳ መሰለኝ ቅድም ያዩት ነበር። እኔ እኮ ፈርዞት ሻምፑ ሳይደርቅለት አይ እንደዚህ አይነት ነገር ትላለህ። የስነ ስርዓት ያለው ነው ለይብሬና ወይ መድኃኒዓለም ተጋበዝ። ማርያምን ታስጋብዘኝ ነው በኢየሱስ ስም በኢየሱስ ስም። ሁለት ሰው እና አንድ አበባ እስኪ ሁለት ሰው አንድ ሰው ሳምሪ አበባው ሚ አበባ አንድ ሰው አንድ አበባ የለም። አንድ ሰው አንድ አበባ መድኃኒዓለም ነው ያብዳለሁ ነው የምለው። ያሳይ ሳሚ ቴንኪው አግባው
ኦንላይን እና ስንት ሰከንድ ቀረው? ጓጓኩ ለመጋበዝ። አያቸው ግን የህይወት ለውጥ እኔ ቤት ውስጥ የሚበላ የሚጠጣ የምፈልጉ ከዚህ ውጭ አታገኙ። ተዛዝናል። ትሪፕል ያታለ ሲቲ ልጋበዝ በሆነ ትሪፕል እስቲ ሌትስ ጎ ትሪፕል ኤኒ ጊፍት ትሪፕል ነው። በኢየሱስ ስም ግባና ውጣ። ቤታባቱ ያሳይ ያሳስከሰለው ሌላ ነገር ትጨምሪያለሽ? የምጋበዘው ነገር መድኃኒዓለም ሞላ። እዩ ኢንካውንተር ተሞልቷል። እግዚአብሔርን ትችላለህ። ያባል አልጌሪ ውሃውን ደፍሮስ እንዴ! ኧረ ፍቅር ምንድን ነው? ትጨምሪያለሽ? ሌላ ነገርም ትጨምሪያለሽ? በመድኃኒዓለም በኢየሱስ ስም በቃ ብራራ። ከበረርክ ግን የፈለግከውን ፊውቸር በኢየሱስ ስም የኔ ሳሚ ፊውቸር ሲቲ ከተሰጠህ በቃ አራት ዴት ነው የምንወጣው። ሲቲ እኮ ተሰጠኝ። ፊውቸር ምንድነው? 15,000 ጆርኒ ከተሰጠህ ዴት ያለብሽ። ይሄ ሰኞ ነው። ይሄ የሰኞ አፈራስ እኔ አሁን እሱ በሸቀለው እኔ ጋብዣውን ይሆናል እንዴ? የኔ ቤት አይመለከተኝም። ትጋብዥኛለሽ፣ ተነጋግረናል። እሺ እሱን እሺ። ይሄ ፊልም ከመጓታችን በፊት ከማስመረቃችን በፊት በኢየሱስ ስም የኔ አባት ፈጣሪ አክብርልኝ። አቦ ራት ነው ያው ቀሚስ ክበር ንገስ። ምን አልሽኝ? ትፈልጉኛላችሁ? በኢየሱስ ስም ስንት ደረሱ? ጊፍት ጋለሪ 13 መድኃኒዓለም ጋይስ አሁን ራት በጋበዘ ነው። ትሪፕሉን ተጠቀሙ። ነው ቤት ጋይስ ትሪፕሉን ተጠቀሙና ጆርኒ በኢየሱስ ስም ጋይስ በጆርኒ አስሞት ዴታሽ 45,000 የት ሆቴል ነው ዴቱ? እሱን ጋባዥ ነው የሚመርጠው እንደ ኪሱና እንደ ፍላጎቱ ነው። አንተ ከተሸነፍ ካንተ ነው የምመርጠው። ጽድት ያለ ቦታ ነው ግን እሱማ በጣም ደልዩ አዋተንም ቢሆን ሬጉዲ ዛሬ እግዚአብሔር ይመስገን። ክበርልኝ አቦ እግዚአብሔርን ካለ ብላክ አባቴ ክበርልኝ። አሁን እስቲ ሌላ ሰው ከቻለን እስቲ በእናታችሁ ዴታችንን እንደመሆን እንውጣ። ጾም ተፈቷል። የፈለግነውን የምንበለው ምግብም እውነት ነው።